ቴንኪው እኔ የምልሽ የኔ ፍቅር ቁንጅና እኮ ታውቂያለሽ በኪሎ ቢ ቴንኪው እሱ አይናፋር ነው እንግዲህ ሰማችሁ አይደል ያለው ጥያቄ ምናምን የለም ዝም ብላችሁ ነው እንዴ ያለፋችሁ እሺ ያለፋችሁ ሀሳብን ጨረስክ ወይስ ልቀጥል ጥያቄ ካለ ቀጥይ አለበለዚያ ይብቃኝ አይ ኧረ ቆይ እንዴ የምን ወዴት ነው የምታመጣው እንዴ መሄድ የለም እሺ ሳሚ ባላችሁ መሰረት ስሜላችኋለሁኝ እሺ ቀጣይ ጥያቄ እነሱ አዘባሽ ነው እንዴ ኧረ እነሱ ያዘኙ ሰማል ማርታ ቃለ እንዴ ሃን ማን እንደቀረጸው እኔ ያውቃል አን ማን እንደቀረጸው እኔ ያውቃል ኦኬ በሁሉን ነገር እኔ አውቃለሁ ሼ ጄ ምናምን ጣ ምናምን የሚባሉት ነገሮች ጨ ምናምን ማን እንደቀረጻቸው ነው ያውቃል ነገር ግን ምንድነው ዋናው ነገር ልብ ወለድ መጽሐፍ ጀመርኩ በጣም አስመሳይዎች ምን አይነት ሰው እንደሆንሽ አላውቅም እንዳንቺ አይነት ጓደኛ በህይወቴ አጋጥሞኝ አያውቅም በጣም ራሱ ደርከም ሆነሽ የተነሳ ማለት በራስሽ ካልማሽ ስለማላምንሽ ማለት ነው እስቲ ሜርኩሪ ትሙት በይ ሜርኩሪ ትሙት አልዋሸሽም አታሽኝ ስለዚህ እስከዛሬ ድረስ ያደረግሽኝ ነገር ትነግሪኛለሽ ባለፈው ዕለት ሂልሽን ሰብሬ እኔ ነኝ ያዋረድኩሽ ተወላግለሽ ወደቅሽው በእኔ ምክንያት እንደገና ደግሞ ባለፈው ዕለት ስንሄድ ትዝ ይልሻል ዩማንሽን ነጥቀሽ በመላጥሽ ላጥላጥያልሽ እሱን የሚያስነጠቁሽ እኔ ነኝ እንደገና ደግሞ ባለፈው ዕለት ትዝ ይልሻል ቂጥሽን አጥበሽ አስጥተሽ እሱን የሚያሳረቁሽ እኔ ነኝ እንደገና ደግሞ ያ ባለፈው ያ ኤክስሽን ማለት ነው ከኔ ጋር ቺት አድርጎ ነው የተለያያችሁት አዎ እንደገና አሁን ያሰብኩትን ታውቂያለሽ ያሁኑን ባልሽን ሽፍድ ስላልኩበት አንቺን ገድዬ እሱን ላገባው አስብ ይሰበር መስዋዕቱ ማን እናርግሽ ያው እዚህ ቦታ ይዘን ቆመና እናርግ ከፈለገ የሰጥቻለሁ አይደል ምን እናርግሽ ከፈለገ ቢብሬ ነው አይደል ምን እናርግሽ አንተ ከፈታንን አው ከፍሰዋለሁ ፍሬን ቢብሬ ነው እኮ አንተ በሰላም ዘባሪ ነው ቆጫ ነው ፍሬን ቢያረግሽ ምን እናርግሽ ለምንድን ነው የሚመታኝሽ አጎበሰ ነው የሚመታኝ አይ አንተ አጓጣሚ ጨምር ባላው ሙለር ፍሬን ቢብሬ ነው እኮ አይ መስኮቱ ይሰበረው ነው እኮ ከፈተው እንዳይሰበር ፍሬን ቢብሬ እኔ አንተ ነው ጓጣ ሲጀምር ከፈተው እሺ በቃ የተማታሽ እሱን ከፈተው ሆነ ነው አንተ በከፈተው ይሻላል ከፈተው ቆይ ልገፍቻለሁ ከፈተው የበዛ መጣለሁ በቃ በዚህ ጋር ያዝ ይበላል የመቻ ቆን ይቅርታ ነው ደም የሚሰጠው እዚህ ነው? አዎ እዚህ ነው የሚሰጠው። ግን መጀመሪያ ይሄው ምንድነው ደም የሚሰጠው እዚህ ነው አላልከኝም እንዴ? አረ እንደሱ አይደለም። መጀመሪያ መመርመር አለበት። ከዛ በኋላ ነው መስጠት የምችለው። አሃ ነው እንዴ? እኔ ደግሞ እኮ በመጨረሻ መናገር የምትፈልገው ነገር አለ? ያው እኔ መናገር የምፈልገው ሴፍ ትራንስፖርትን ከአፕ ስቶር ወይ ደግሞ ከፕሌይ ስቶር ላይ በማውረድ የ5% ቅናሽ በማግኘት የፈለጉበት ቦታ መድረስ እንደሚችሉ እሱን ነው መናገር የምፈልገው። አረ ስለሚስቴ ነው ያልኩት። ሚስቴ ማለት ለኔ አይዟችሁ ተረጋጉ። ልጃችሁ ትንሽ አስቸግሮኝ ነበረ ግን አንድ ጊዜ ከወጎት በኋላ አሁን አርፏል። ግን እኮ ዶክተር ልጄ መርፌ በጣም ነው የሚፈራው። የመርፌ አንቺ ወንድ ልጅ ትለማመጫለሽ? አራት ለማመጩ ሴት አይደለሽ እንዴ? ወንድ ልጅ ካንዴ በላ አልፈልግሽም እንዲልሽ አትፍቀጅለት። ምንም ብትወጪ በቃ ታዩ ሴት እኮ ነሽ። ስንት ወንድ ቤት ወንድ ይመጣል ታውቂያለሽ። በይ በቃ ጎበዝ ዳጊ እና ምን አንቺ ለስንተኛ ጊዜ ነው የምነግርሽ? አልፈልግሽም። ኧረ በእናትህ አልፈልግሽም። በቃ ይዤው ለዛች ታስጠላ። አልፈልግሽም። በቃ አልፈልግሽም።
እናቲ ቀጣይ ስፖርት ፔሬድ ነንሽ ኳስ እንጫወታለን ልብስ ቶሎ ቀይር አይ አልነገርኳችሁም ለካ እንትን ማትስ አስተማሪ እኮ ቻፕተሮቹን ስላልጨረሰ ስፖርት አስተማሪ ላናገርኩለትና አሁን እሱ በስፖርት ገብቶ ሊያስተምረን ነው ማለት እነሱ ተስማሙ እውልናቲ ቅንድብህን ላጭቼ አራስ ዝንጀሮ ሳላስመስል ቀልዴን ነው በል ቀልዴን አይደለም ማለት ቢሆን ጥሩ ነበር ግን አይደለም አንተ ማዲያታም ግመል ይኸውልህ ገምቼ ነበር እኮ ልቀቀኝ እኔ ገለው ልቀቆኝ ገለዋል አንተ እርጉዝ ከርከሮ ስማ ጎረምሳ ግንጥሎሽ የምትመስለው ገረጋ አንቲ ጥርስ ይሆን የዞን ተቅማጥ ምን አይነቱ ነው በእናታችሁ ንፍጣም ዶሮ መዥግር እኔማ እገላለሁ አንተ መዥግር እገላለሁ እኔ የምልሽ የኔ ፍቅር ቁንጅና እኮ ታውቂያለሽ በኪሎ ቢለካ ኖሮ ማለት ነው አንቺ እኮ 50 ሄክታር ነበር የምታኪው ኦ ቤቢ ውድድ እኮ ነው ማረጋው ማይ ጋድ እናቴ እኮ ሻኪራን የምትመስል ፍቅረኛ ነበር የምትመኝልኝ ይሄው አንቺን አገኘው ማን ማዘርህን በደንብ አልሰማቸውም መሰለኝ ሻኪራን ያሉ ወይስ ሻኩራን ያሉ ዝም በል አንተ ምን አባ ገባ ዝም ብለህ ለምን ትምህርትህን አትማር ቶ ቤብ ቶ እሱም ቤብ እኔ የምልህ ነገ እኮ ከተዋወቅን ሁለተኛ ሳምንታችን ነው ኦ ረስቸው ነበር ፍቅር እንደዛ ከሆነማ ሸራተን እርጥቤ ነው ይዤሽ የምሄደው እንደውም ኧረ እባክህ እዛ ይሻላል እንትን ለምን አትወስዳትም ስካይላይት ሽሮ ቤት አለ ጁፒተር ደግሞ ባቅላባ ቤት አለ ሂልተን ደግሞ እንትን አለ ቆቆር ቤት አለ እዛ ለምን አባ ቆቆር ቤት ነው የምታወራው አንተ ስራ የለም እንዴ ወይስ ምን የምትጠብሰው አተ ነው ቤብ ደግሞ ምንድነው የምታወሪው ይሄ ታኬታ የሚመስል ልጅ እንዴት ብሎ ይተበስ አባታችሁን ያላችሁ ትጀል ቤተሰብ ስራ ምንድነው እነዚህ ልጆች ማለት ነው ብልግና ነገር ክላስ ውስጥ እያሉ ነው ወዳለው አፈጥራለሁ ምናምን ትባባላ እየተባባሉ ነውና ደግሞ ማለት ነው ያላንቺ መኖር አልችልም ምናምን ይላታል እሱ ምን ባልጊውላ ቀጥ ብላችሁ ሁለታችሁም ተነሱና ይሄን ክላስ ለቃችሁ ሁለታችሁ ልጁ ሸቱን ነው አለሰምቻችኋለሁ ትችል እነዚህ ባለጌዎች ናቸው አንተ ምን ያለሷ ምን ነው ልማችለው እሷ ምን ማትስ መጻፍ ነች አንተ ውሸታ ተስማም እንደዛ አይነት ልጆች ልታበላሹ ውጡ እናንተ እስካሁን ቆማችሁ እንዴ ባለጌው ቲቸር ለምን አታምነንም እንደኛ እንደዚህ ያላልንም ዝም በል እናንተም በማስተማሪ እንዴት እንደማፈርኔ ነው ማቆሽ እንደናያው አይነት የዛሬ ትምህርታችንን በጥያቄ ነው የምንጀምረው የመጀመሪያው ጥያቄ በቆሎ ምንድነው በቆሎ ኖ ኢትስ ናት በቆሎ ጠበቅ አድርጊው ኦኬ አታውቁም ይኸውላችሁ በቆሎ ማለት እኛ ችጋራሞቹ የምንበላው የአዝረት አይነት ነው እሺ ይቀቀላል ይጠበሳል ምናምን እሺ እንዳትረሱ እሺ ተማሪዎች አሁን እኔ ሲርበኝ the first thing comes to my mind is በቆሎ እንዳትረሱ በዚህ ምሳሌ ቲቸር ሲርበው በቆሎ ይታየዋል ብላችሁ ያዙ እሺ እስቲ እንደ ቤት ስራ ለነገ what is ባቄላ ብላችሁ ቤተሰቦቻችሁን ጠይቃችሁ ትመጣላችሁ ቲቸር ባቄላ የግዕዝ ቃል ነው አይደል ሜላት ነው አይደል ስምሽ አዎ ኢኤምቢ እሺ ሜላት ኢኤምቢ እኔ እዚህ ክላስ አላስተምርም በቃኝ አንቺ ወንድ ልጅ ትለማመጫለሽ አራት ለማመጩ ሴት አይደለሽ እንዴ ወንድ ልጅ ካንዴ በላ አልፈልግሽም ምን ዲልሽ አትፍቀጅለት ምንም ብትወጪ በቃ ታዩ ሴት እኮ ነሽ ስንት ወንድ ቤት ወንድ ይመጣል ታውቂያለሽ በይ በቃ ጎበዝ ዳጊ እና ምን አንቺ ለስንተኛ ጊዜ ነው የምነግርሽ አልፈልግሽም ኧረ በእናትህ አልፈልግሽም በቃ ይዤ ወደዛች ታስጠላ አልፈልግሽም በቃ አልፈልግሽም ዳኒ ጂፒ ስንት ነው 3.9 ኮርጀ ነው ኧረ እኔ ሰቃይ ተማሪ ነኝ ሰቃይ ነህ ግድ የለም አሁን ትሰቃያለህ አግብተሃል አላገባሁም ለምን ሴት ጠፋ እሺ የሥራ ልምድ አለ የለኝም ሌላ ነገር ስትለምድ ነው የቆየው ኧረ እኔ የቤት ልጅ ነኝ አልወጣም ከቤት በቤት ልጅ እኮ ነው አሁን ይባሰው ኤኒዌይ ወረቀትህ ግሬድህ ምናምን ጥሩ ነው ግን ምንድነው ችግሩ ፊትህ እኮ ነው አይስብም ማለት ምን አይነት ፊት ነው ይዘህ የመጣው ይሄን ደብቁኝ ፊት አልሸሹም ዞር አሉ ፊት በተገኘበት ይገደል ፊት የባሰአለና ሀገርን አትልቀቅ ፊት ባጣ ቆይኝ ፊት ይሄንን ፊት ለስራ ኢንተርቪው ይዘህ ትመጣለህ በዛ ላይ ደግሞ የለበስከው ሱፍ እንኳን አልለበስክም አንተ የሆነ ልብስ ለብሰህ ትመጣለህ ይኸውልህ እዚህ ቢሮ ብዙ ቆነጃጅቶች ብዙ የውጭ ዜጎች ይመጣሉ ይሄንን ፊት ካዩ በህግ ነው የሚጠይቁን በህግ አምላክ ይሄን ፊትን ይዘህ ውልቅ በል ይሄ ፊት እንኳን አዲስ ደንበኛ ሊያመጣልን ያሉንን ደንበኞች ነው የሚያሻሽብን ለወንድ ልጅ ደግሞ መልክ ምን ያደርግለታል ከጉማሬ መለስ ካለ በቂ ነው ታዲያ አንተ መች ተመለስክ እንደውም ጉማሬውን የተመለሰው ከተሳሳትኩ አርመኝ ተሳስተሃል አርመህ ሂድ ቆሽቋሻ እና ምን ይሻላል ምንም የሚሻልም የሚሻሻልም ነገር የለም ይሄን ፊትህን አፋፍስና ወደ መጣህበት ይዘህ ተመለስ ወይ ደግሞ እንደ ማይክል ጃክሰን ወይ አስገልብጠው ወይ አስቀይረው እኔ እኮ ግራ ቢገባኝ በመነጽርም ለማየት ሞከርኩ ያውነ በቃ ፊትህ ለስራ ሳይሆን ላልባሌ ነገር ነው የሚሆነው ረንጦ ሂድ ሜንጦ